እንኳን እግዚአብሔር ይስጥ በቃ ቃል አጣውኝ ማለት ነው። በወቅቱ የእውነቴን ነው የምላችሁ ቃል አጣው። በዚህ አጋጣሚ አንድ ማመስገን መፈልገው ሰው አለ። በጣም ሁሌ ሳስበው ደስ የሚለኝ አይነት ስለሆነ ጥሩ ስነ ምግባር ጥሩ ነገር ሁሌም ይታወሳልና ሁሌም ሳስበው ደስ የሚል ነገር በሰዎችን ስናግራቸው ደስ እያለኝ ነው ምነግራቸው። እንደዚህ አይነት በጎ ነገሮች ደግሞ ለሰዎች የሚነገሩ ነገሮች ናቸው፣ የሚስተጋቡ ነገሮች ናቸው፣ የሚተገበሩ ነገሮች ስለሆኑ ሁሌም ማወራው ነገር ስለሆነ ለኔ ጥሩ ነገር ስለሆነ የተደረገልኝ ነገር ስለሆነ እስቲ እናንተንም ምናልባት እሱንም በዚህ አጋጣሚ አይቶት እንደሆነ ደስ ይለኛል። እሱ ቢያየው ማለት ነው የተግባሩ ባለቤት ቢያየው ደስ ይለኛል። እሱ ምንድነው ወደ በቆጂ የሚባል ሀገር በአንድ የስራ ምክንያት ሄጄ ነበር። ሀገሩን በትክክል አላውቅም። የሆነ ሲሄድም የመጀመሪያ ነው። በስም ነው የማውቀው። በቆጂ የሚባል ሀገር እዚህ ኦሮሚያ ክልል ነውና እዛ ማገኘው ሰው መናኸሪያ ከመድረስ በፊት ውረድ ብሎኝ ስለነበረ ምልክት ሰጥቶኝ ስለነበረ ለረዳቱ መናኸሪያ ከመግባቱ በፊት ያዘልኝ ብዬ ነግሬዋለሁ። እሱም ስንደርስ ያዘልኝ አወረደኝ። ምንድነው እዚህ ጋር ነው ትልቅ ነገር የተፈጠረው ማለት ነው። ከመኪና ወርጄ ሻንጣ ይዤ ያለው የልብስ ሻንጣዬን ይዤ መኪናው በመጣበት በኩል ወደ ኋላ ተጉዤ ወደ ኋላ መጓዝ ጀመርኩ። እየተጓዝኩኝ መንገድን እየቀጠልኩኝ እያለ ከኋላ አባ የሚል ድምጽ ሰማኝ። በተደጋጋሚ የሚል ድምጽ ሰማኝ። የመጀመሪያው አሳለፍኩት፣ ዝም አልኩት። ሁለተኛም እንደዛ ጠራኝ። የኔ ነው ብዬ ስላላሰብኩኝ ዝም ብዬ ዞርኩኝ ማለት ነው። ከዛ እየሮጠ ወደ እኔ ይመጣል ረዳቱ። እንዴ ምንድነው ሂሳብ አልከፈልኩም? ሂሳብ ከፍያለሁ ምናምን ብዬ ኮስተር አልኩኝ ማለት ነው፣ እንደ ከፈልኩኝ ስለማቅ ማለት ነው። ከዛ እየሮጠ ወደ እኔ ይመጣል ማለት ነው። እኔ ቆሜያለሁ። መጥቶ እንካ ስልክ ጥለሃል አለኝ። ምን አልኩት? ስልኬን ሁለቱን ኪሴ ቼክ አደርጋለሁ፣ ስልኬ የለም። ተቀብዬ ስልኬን አየዋለሁ፣ እንዲህ አገለባብጠዋለሁ፣ የኔ ስልክ ነው። በቃ ቃል አጣውኝ ማለት ነው። በወቅቱ የእውነቴን ነው የምላችሁ ቃል አጣውኝ ማለት በቃ ፈዝዤ ቀረውኝ፣ ውሃ ሆኜ ቀረውኝ። ያ ስልክ ቢጠፋ ስራዬንም መስራት አልችልም፣ የመጣሁበትንም አላማ ማሳካት አልችልም። ላገኘው የምችለውም ሰውዬ ስልኬ ውስጥ ነው ስልኩ ያለው። በጣም ከባድ ነገር ነበረ ማለት ነው። ምክንያቱም ያ ስልክ ትልቅ ለኔ እንትን ነበር፣ ዋጋ ነበረው በወቅቱ። የእውነት በጣም ደስ አለኝ። በኋላ ላይ ወደ ራሴ ተመልሼ ተረጋግቼ ይሄን ልጅ ማመስገን እንዳለብኝ ሲገባኝ የእውነት በጣም ደስ ብሎኝ ምንም ልለው አልችልም። ምንም ላደርግለት ከፍተኛ ምንም ላደርግ ባልችል እንኳን እግዚአብሔር ይስጥ ለማለት ልጁን ላመሰግነው መናኸሪያውን አላውቀውም። ሰዎችን አጠይቄ ነው የገባሁት። መውጫውን መግቢያውን በትክክል አላውቀውም። ሰዎች ጠይቄ መናኸሪያ ገብቼ ልጁን ወደ ላይ ወደ ታች ብወጣ ብወርድ ረዳቱን አጣሁት። ከግቢው ወጣው፣ የቆሙ መኪናዎችን አየሁኝ። ልጁን ባየው አውቀዋለሁ፣ ግን ታርጋውን ማወቅ አልችልም። ስሙንም አላውቀውም። በቃ የእውነት በጣም ደስ ብሎኝ ማለት ነው። አዲስ ስልክ የገዛው ነው የመሰለኝ። በቃ ዛሬ የተገዛልኝ አይነት የገዛው አይነት ስሜት ነው የሰማኝ የእውነት ማለት ነው። እና በቃ ልጁን እንዳጣሁት ስረዳ ምንም አላልኩም። እግዚአብሔር ጋር ነው የሄድኩት። እግዚአብሔር ሆይ ለመልካም ስራው የዋጋውን ስጠው። ሰው የዘራውን የስራውን ውጤት ያገኛል ብለሃልና ለዚህ ስራ ብቻ ለኔ ስትል ምን ያክል ዋጋ እንዳለው ስልኬ በወቅቱ አንተ ታውቃለህ። ለዚህ ስራው የእውነት ከልቤ ነው እኔ አመሰግነው ከነበረው በላይ እኔ ሰጠው ከነበረው በላይ አንተ ጨምረ ስጠው እኔ ያልኩት ምንም አላልኩም። በቃ እና ሁሌ በቆጂ በተባለ ቁጥር የእውነት ይሄ ረዳት በቃ ይመጣብኛል ሁሌ ማለት ነው። እና ለረዳቶች ያለኝ አመለካከት ለአንዳንድ ሰዎች ያለን አመለካከት ያው እናውቀዋለን፣ እናንተ እናውቀዋለንና ረዳት ስልኬን መለሰልኝ ብል አሁን ማን ሊያምን ይችላል? ጓደኞቼን ስነግራቸው አንዳንዶቹ አረ አሰክሰን ውሸተን ነው ምናምን እግዚአብሔር ነው የምላቸው የእውነቴን ነው። እና ብዙም ታምር አይደለም በርግጥ ግን ከዚህም የባሱ የሰማናቸው ነገሮች አሉ። ግን ለኔ ከመስማት በራሴ ላይ ሆኜ እንትን ስላልኩኝ በጣም የእውነት ደስ ብሎኛል። አግኝቼው ባመሰግነው ደግሞ በጣም ደስ ይለኛል። ምናልባት ይሄን ቪዲዮ ካየኸው ምናልባት ላመሰግን
መናሪያ ውስጥ ፈልጌ እንደነበረ ከመናሪያ ውጪ ፈልጌ እንደነበረ እንድትረዳልኝ እንደዚህ አይነት በጎ ስራዎች በቃ በህይወት ዘመን ሁሉ እንድትሰራው እመኝልሃለሁ። የእውነት ማለት ነው እመኝልሃለሁ። መልካም ስራ ነው። ከፈጣሪ ጥሩ ዋጋን ታገኛለህ። እኔ በዛን ሰዓት ላመስግን ባለመቻሌ እንኳን እግዚአብሔር ያመሰግናል። እግዚአብሔር ይስራን ይሰጣልና እግዚአብሔር ያክብር ልልህ ፈልጋለሁ። በጣም ቴንኪው። በጣም ደስ ብሎኛል የእውነት ማለት ነው እና አመሰግናለሁ።